እንግዲህ ሳላህ መልቀቂያው መውጫው በር ላይ ሆኖ ስሎትን መውቀሱስ ምን ይጠቅማል ያለ እንደሆነ አሁን ስለራሱ አይመስለኝም። ያኔ በባህሪው ሪአክት ያደረገበትን መንገድ ዲሴምበር ላይ ትክክል አይደለም ብለን ሳላህን ወቅሰነው ሊሆን ይችላል። በዚህኛው አስተያየቱ ግን ስህተት የለም። እሱ የሚቀጥልበት ክለብ አይደለም፣ እሱ እየደገፈ የሚቀጥለው ክለብ ነው ሊቨርፑል። እና የሆነ ወቅት ላይ ነግሼበታለሁ፣ የሆነ ወቅት ላይ ኪሴን አደልቤበታለሁ፣ ዝናዬን አሳድጌበታለሁ፣ ተመችቶኛል፣ ጠቅሞኛል፣ የምኮራበት ቤቴ ነበር ብሎ በቃ የራሱ ጉዳይ ብሎ አልሄደም። ከሄደ በኋላም የሊቨርፑል ነገር እንደሚያሳስበው የገለጸ እና እዚህ ላይ ሐቀኝነት ነው የሚታየው። ሊቨርፑል ከእርሳቸው ጋር መቀጠል እንደማይገባው እየመከረውም ነው። ይሄም ይታያል በመስመሮች መካከል በእጅ አዙር ይሄን ተናግሯል። ከዚህ አስተያየት በኋላ ብዙዎች አጨብጭበዋል፣ ደጋፊዎች አበጀህ ብለውታል። ሚዲያዎች ላይም ውይይቶች ሲነሱ ሳላህ ተሳስቷል ያለ ብዙ አላየሁም። ስቲቨን ጄራርድ ገዳይ ነው ያለው፣ ሌሎችም እንደሚከተሉት አትጠራጠሩ በቀጣዮቹ ቀናት ወይም ሳምንታት። በጣም የሚያስገርመው ለዚህ ፍንጭ ደግሞ አግኝተናል። ኢንስታግራሙን እስቲዩት፣ ይሄንን የጻፈበት እነማን ናቸው ላይክ ያደረጉት? ዶሚኒክ ሶቦዝ ላይ አንዱ ነው። አንዲ ሮበርትሰን ሌላው ነው። ጂዮቫኒ ሊዮኒ፣ ዋታሩ ኤንዶ፣ ሚሎሽ ኬርኪዥ፣ እነዚህ ሁሉ ላይክ ተወዳጅተውታል፣ አስተያየቱን ወደውታል ማለት ነው። ከርቲስ ጆንስ ጭራሽ የማጨብጨብ ኢሞጂ እሱን አስከትሎ ነው ሪአክት ያደረገው። ኢጎ ኤኪቲኬ ደግሞ የመጨባበጥ እስማማለሁ ነው። እንዴ እነዚህ ሁሉ ተጫዋቾች በአንጋፋው ተጫዋች መሪነት ተመልከቱ እየተላለፈ ያለው መልእክት።